ሰላም ቤተሰብ እንዴት ናችሁ? የሀይሚና የቡራ ቤተሰቦች እንዴት ናችሁ? አላችሁ? አማን ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ይብዛልኝ ያልኩኝ ዛሬ መጥቻለሁ ማለት ነው ቤተሰብ በአዲስ ቪዲዮ ማለት ነው እና እናወራለን። በመጀመሪያ ደረጃ መልእክቴን ከማስተላለፌ በፊት ግን ሀይሚና ቡራ እንዴት ነው ይህንም ያክል ሳይክል በዚህ ሰዓት ሳይክል ከምትገዙላት ፖፖ ብትገዙላት አይሻልም ነበር? እንደ ቤተሰብ ፖፖ ነበር የሚያስፈልግ ፖፖ ነው። ይሄ ሳይክል እኮ ኦልሞስት ከስንት ዓመት በኋላ ነው የምትጠቀመው? ቤተሰብ ከረጅም ጊዜ በኋላ እኮ ነው። ኢቨን አሁን ስንት ዓመቷ ነው? ስንት ወሯ ነው? 2 ወሯ ምናምን እና ቡራ ግን የእውነት በጣም ቀንነታችሁን ሳላደንቅ አላልፍም። ነገር ግን ነገ መጨረሻ ቪዲዮ ላይ ያለውን ሰምታችኋል። እዩ ነገ እንገናኝ ብሏል። እኔ ነገ እንዳታገኛት መጨረሻ ላይ ቪዲዮ ካልሰማችሁ ስሙት እሺ። ለእዩ ነገ እንገናኝ ብሏታል ማለት ነው። ነገ እንገናኝ ማለት ነገ እሷ ደግሞ የሆነ ነገር ፈጥራ ምናምን መታ ከሀይሚ ጋር እንዳይጋጩ ፈራለሁ። ስለታረቃችሁ ስለተስማማችሁ በትንንሽ ሰርግ መሀል ትልልቅ ሰርጎች ይኖራሉ ብሏል። እኛ የምንፈልገው የእናንተን ሰርግ። እኔ ግን ማለት ነው ቤተሰብ የሀይሚና የቡራን ሰርግ ፈጣሪ ከፈቀደ ምናልባት ኢንሻላህ ኢትዮጵያ ከሆንኩኝ ከፈለጉ ያባሩኝ በር ላይም ቢሆን እመለከታለሁኝ። ይህንን አደርጋለሁኝ፣ እመኑኝ። በር ላይ ኢቭን እዛ ራሱ ሰርጉ የሚደገስበት ሰፈር ብቻ ራሱ ዝም ብዬ ሄጄ እንደዚህ ቆም ብዬ መለስ ብዬ እመጣለሁኝ። አይኖ ያለ ጥሪ ወረቀት መግባት አይቻልም። በጣም ሲክሬት ነው በአሁኑ ሰዓት እንደዚህ አይነት እንትኖች ድግሶች ምናምን እንደ ድሮ ድንኳን ሰበራ ምናምን የሚባል ነገር ቀረ። ሶ የሀይሚና የቡራ ሰርግን እነሱ ይከልክሉኝ እንጂ እግዚአብሔርን ድግስ የሚደገስበት ቦታ ሰፈር ስፔሻሊ አዲስ አበባ ከሆነ ሰፈሩ ድረስ ነው የሚሄደው። ሰፈሩ ድረስ ወይም ሆቴል ከሆነ የሚደግሱት የያዙ ድግሱ የሚደገስበት ሆቴል ድረስ እሄድና ማለት ነው እዛ አልጋ ይዤ እዛም ቢሆን ዝም ብዬ አድራለሁ። አይኖ እነሱ ጋር መቅረብ አልችልም። ከባድ ነው፣ ህጉ ነው፣ ምንም ማድረግ አይቻልም። ግን ኤንዌይስ ነገ ተቀጣጥረዋል ማለት ነው። ወደ ቁም ነገሩ ስንሄድ ተቀጣጥረዋል። ነገ ተቀጣጥረዋል። መጨረሻ ላይ ነገ ላገኝሽ እፈልጋለሁ ብሏታል። ማንን? እዩን ማለት ነው። ከሀይሚ ውጪ እንዳታገኛት እና ሌላ ነገሮች እንዳይፈጠሩ ፕሊዝ ግዴታ ከእሷ ጋር ነው ማግኘት ያለብክ። ይህንን እንድትቀበለን እንፈልጋለን። ገባክ? ምን እንደሚፈጠር ስለማናቅ ማለት ነው። እናንተ የዋሆች ናችሁ። ሀይሚና ቡራ በተፈጥሮ የዋሆች ናችሁ። ስለ እናንተ ሰው ምን እንደሚያስብ ስለ እናንተ ምን ዓላማ እንዳለው አታቁም። ሶ እባካችሁ ሀይሚና ቡራ አሁንም ቢሆን ወደ ራሳችሁ ተመልሳችሁ እንትን እንድትሉልን ነው የምንፈልገው። ይሄ እሷን መቅጠር እሷን ማግኘት በቃ አይበቃም እንዴ? በቃ እርዳታ እርዷት ካላስ በቃ እኔ ይሄ ነገር በጣም ይሄ ሽር ጉድ የሚለው ነገር አልወደድኩትም። እናንተ ኦዲየንሶች ተመችቷችኋል? ከተመቻችሁ ንገሩኝ እስኪ። ወይኔ አልቆነም እናንተ ስታንድ የለኝም እኮ እንትን አስደግፌ ነው ስታንድ የለኝም እና ስልኬ ሊወድቅ የተወሰነ ኮመንቶችን አነብላችኋለሁ ማለት ነው። ዛሬ የተሰራው ቪዲዮ ላይ የህዝብን አስተያየት የኦዲየንሶችን አስተያየት በተወሰነ መልኩ አነብላችኋለሁ። ምክንያቱም ለእነሱ ይጠቅማቸዋል። ቢያንስ የኦዲየንሶቻችሁን ሀሳብ እንድትሰሙ ስለምንፈልግ ማለት ነው። ኦኬ እስኪ ልሞክረውና ላንብብላችሁ። ቡርኬ ቤት ነው የተለቀቀው። ብሩክ ብዬ ሰርች ላድርግ እስኪ። ብሩክ በዛኛው yes ኦኬ አነብላችኋለሁ። እሺ ቤተሰብ ምንድን ነው ይሄ ወይ ቤተሰብ ስታንድ አለኝ፣ ግን ስታንድ እስከማወጣ ምናምን ከምቆይ እያልኩኝ የሆነ ነገር እያስደገፍኩኝ ምናምን ነው የምሰራው ነው። ስልኬ ወደቀ፣ ለዛ ነው ቤተሰቦቼ። እስኪ ዛሬ የተለቀቀው ቪዲዮ ላይ የህዝቡን አስተያየት አብረና ያለን ማለት ነው ቤተሰቦቼ። ላንብብላችሁ ማለት ለሀይሚና ለቡራ የተኮመተው ኮመንት። እሺ ሀይሚ የምትባል የእነሱ ፒክቸር ያደረገች ፎቶ ያደረገች ምን አለች መሰላችሁ? ሀይሚ ከልቡ የሚወድ ኦፍኮርስ እንወዳታለን። ሀይሚዬ የኔ የዋ ሞሞ የምትባል የዋ የምትወዱት በላይ ሀይሚ እና ብሩክ ከልቡ የሚወድ በላይ በጣም ነው የምንወዳቸው። ኤቭሪዋን ላቭ ሀይሚ ኤንድ ቡራ። ሁላችንም ለሀይሚና ለቡራ ማለት ነው የተለየ አመለካከት የተለየ ፍቅር ነው ያለን። ሁላችንም በጣም ነው የምንወዳቸው። በጣም ቅመሞች ቴንኪ አስገቡኝ። አዎ አግዟቸው። እሺ ይሄም ኮመንት ነው ባይዘዊ አግዟቸው።
ጨረቆቼ መጣላታችሁን ተስፋ ቆርጬ ነበረ። አይጣሉ መቼም እኮ ታረቁልን እኮ። አሁን ባይሆን ነገ ድጋሚ ከእዩ ጋር መገናኘት የለበትም። ብሩኬንን አሳምናችሁ ንገሩ። ደግሞ የሀይሚና የቡርኬ ልጅ ለማየት ያብቃን። አሜን። እሱ ነው ዋናው ነገር የምንፈልገው። ግን ቡርኬ ልጅ ይወዳል ቤተሰብ። ቡርኬ ልጅ በጣም ነው የሚወደው። ወይኔ ጌታ ሆይ። መልካም ንግግር ሰደቃ ነው ብለዋል የኛ ዛይነብ። አዎ መልካም ንግግር ሰደቃ ነው። ትክክል። አሜዚንግ ነው ይሄ ቃሉ። መልካም ንግግር ሰደቃ ነው ማለት ጥሩ ነገር ተናገሩ ነው አይደል? ኤኒ ታይም እግዚአብሔር ብሎ ፈጣሪ ሲረዳን እና መልካም ነገር መናገር ስንችል ደስ ይላል በጣም። ኦኬ የምትሳደቡ ሰዎች ግን ምን ሆናችኋል? ልጅ መውለድ በብሩክ እኮ አልተጀመረም። እሷ ደግ አደረገም። እሳይ ደግ አደረገው። ቅምጥሌ የባሏ መከታ እንዴ! ሀይሚ በጣም ጀግና ናት። ስሜታዊ ስትሆን ትንሽ አንዳንዴ ሲነሳ በጓ ትላለች እንጂ ማለት ነው። ሀይሚ ማነው እንደዚህ አምኖ በቃ ይዞክ ምናምን ብሎ ትሪት የሚያደርግ ሴት አለ እንዴ? በዚህ ዘመን የለም እኮ። ሀይሚ ግን ትለያለች። ይሄ ግልጽ ነው። ልጅቷ የቡርኬ አይደለችም። ቡርኬ የሚያሳድገው አሁን ይሄ ሳይክል ምናምን የሚገዛው ባይዘው ብርቅ ሆኖበት ነው እንጂ ልጅ እሱ አይደለም። በእናታችሁ የቪዲዮ ሙሉ ስሙት። እሱ አይደለም ወይ የኔ ልበ ንጹህ ሀይሚዬ፣ የሰው አርያ ትችያለሽ እኮ የምትወዱ ሰው መስዋዕት መክፈል ባንቺ አየው። የምር ያ ሀይሚዬ እንወድሻለን። ለማንኛውም አለው ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። የተወሰነ ኮመንት አንብበናል። እኔ ደግሞ አማርኛ ብዙ ማንበባል እንግዲህ ተንተባትቤም ቢሆን ሀሳባቸውን አንብቤላችኋለሁ። እወዳችኋለሁ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቃ ልሰናበታችሁ ነው። የጨረቃ ቤተሰብ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ ቤተሰቦቼ ባይ ባይ።